እኔ ምን አጨናነቀኝ? እኔ ጭንቃ አይመቸኝም። በቃ ከላም ሲድ ኢትስ ኦኬ ኦኬ። እሺ አዳምጡኝ ልንገራችሁ። እያጠብን ነው። በኤርፎን ጆሮሽ ላይ አድርጊ። ኤርፎን በእጅሽማ ጥሩ አይደለም። ውሃው ወይ ደግሞ ፋሲካ ካለው ሞባይል አለ ውሃ ውስጥ ሲገባ ምንም ችግር የሌለበት ማለት ነው። እሱን ገዛ ገዛ አድርጉ ለነገ እንዲጠቅማችሁ። ጂቱስ ቆይ ወሬው ላውራች ደግሞ የምን ጂቱ ነው መላጣ ቺ ደግሞ ጎንፎ ቶሎ በይ ንገሪን። ሆዳችሁን ቆረጣችሁ። እሺ ታብታቤን 50 ሺህ አስገቡኝ። ኮፒ ሊንኬን ደግሞ 1000 ለወሬ ያላችሁን ጥም ስለማቅ ታስገቡኛላችሁ። ኮሜንት የሚጽፍ እንኳን የለም። ኮሜንት እንኳን የሚጽፍ የለም። 50 ሺህ እመቤቴን በአንድ ሰኮንድ 50 ሺህ ታብታብ ይወጣል። አይ እናንተ አይዞሽ ደዋ አው ኮፒ ሊንኩም 1000 ገባ። ወይኔ 5000 ማለት ነበርብኝ። ይሁን እሺ ካላችሁ አስገቢ። ወዴት ነው የምገቢው? 59 ሩኬስቴ ላካችሁ ምን ልትሆኑ ነው? እኔ ወሬ ሳወራ ሰው ገስቴ ላይ ማስገባት እኔ አይመቸኝም። ይሄው ልንገራችሁማ፣ ያው ሲሪየስ ነው ማውራችሁ። እኔ ከመጀመሪያው ሰው ሳይደርስብኝ ሰው ጋር አልደርስም። ካልነካችሁኝ አልነካችሁ። እርቅ ምናምን የምትሉ ሰዎች ደግሞ እርቅ አያስፈልግም። እኔ በአባቴ ማንንም ይቅር አልልም። ፈጣሪም የፈለገውን ቅጣት ይስጠኝ ብዬ ነግሬያቸዋለሁ። ከዛ በተረፈ ግን ማንንም ሰው ሳይነካኝ ግን አልነካም። የሰው ልጅ አንዴ ነው የሚያወራው። አንዴ አውርቻለሁ፣ ጨርሻለሁ። ከነኩኝ መልሼ እመጣላችኋለሁ። ከዛ በተረፈ ማንንም ሰው የደረስኩበት እንዲደርስ አልፈልግም። ድሮም ብቻዬን ነው የምኖረው፣ አሁንም ብቻዬን ነው መኖር የምፈልገው። ከማንም ሰው ጋራ ንግግር አልፈልግም፣ መገናኘት አልፈልግም። ከማንም ሰው ጋራ ወለም ዘለም አልፈልግም። ራሴን ሆኜ መኖር እፈልጋለሁ። ከማንም ሰው ጋራ እንደዚህ አልፈልግም። አያስፈልገንም። በጣም ብዙ ተላልፈናል፣ በጣም ብዙ ሆነናል። ሶ ስለዚህ እሷንም ቤቷ ይችላታል፣ እኔንም ቤቴ ይችለኛል። ካልነኩኝ ሰው አልነካም። ካሁን በኋላ ስለምንም ነገር አንድ ቃል አላወራም። የሰው ልጅ አንዴ ያወራል፣ አንዴ ይነጋገራል፣ አንዴ ደግሞ ተናግሬያለሁ ስለተነካው። ሰው ካልነካኝ ሰው አልነካም። እመኑኝ፣ ከነካችሁኝ ግን አልነካችሁም። ይሄ የኔ ባህሪ ነው። ወለም ዘለም ምናምን ያለኝም ማጣት እችላለሁ። ምንም ቢሆን በአባቴ በጣም መኮራ ጀግና ሴት ነኝ። በአባቴና በእናቴ ወጣው ሴት ነኝ። እኔን ስታዩኝ እናቴና አባቴ ማየት ትችላላችሁ። ሶ ስለዚህ ካልነካችሁኝ አልነካችሁም። ወለም ዘለም ማፊ እርቅ ምናምን የምትሉ እንዳታስቡት። እሱን ይሄንን ለሁሉም ማስረድቻለሁ፣ ተናግሬያለሁ። ሁላችሁንም እጅግ በጣም አመሰግናለሁ። ኦኬ ሁላችሁንም እጅግ በጣም አመሰግናለሁ። ስራዬን ነው መስራት የምፈልገው። አጀንዳ ያስፈልገኝም። አጀንዳ ሳይኖርም በጣም ብዙ ሸቀላለሁ። እኔ በቂ ነው ብዙ ስለምሸቀል እግዚአብሔር ይመስገን። ግንባር ይፈልጋል እኮ ስራ። ሶ ስለዚህ ምንም የጎደለብኝ ነገር የለም። አጀንዳ የምፈልግም ሴት አይደለሁም። እኔ እናንተ ጋር የተጫወትኩ ራሱ በጣም ብዙ መሄድ የምችል ሴት ነኝ። አትንኩኝ፣ አልነካችሁም። እመኑኝ፣ የኔ ጸባይ እንደ HIV ኤድስ ጸባይ ነው። ከነካችሁኝ አልለቃችሁም። ካልደርሳችሁብኝ ግን አልደርስባችሁ። አለቀ። 4 ነጥብ። ይሄ ነው የምፈልገው። እኔ የአባቴ ልጅ ነኝ። አለቀ። አትምጡብኝ፣ አልመጣም። እኔ ድሮም ጓደኛ የለኝም፣ ሊኖረኝም አይችልም። ቴንኪዩ። የሰው ልጅ ነኝ እኔ። አንድ ያወራለሁ፣ ካላስ ማውራት የለብኝም። ከዛ በተረፈ በጣም ጽድት ያለ ነገር አምጥቼላችኋለሁ ዛሬ። አሁን ወደ ስሙ ከሽፎንና ከሀበሻ ቀሚስ ኖርማል እቃዎች እያዋጣ ነው ያለውና ኤቭሪዴይ የሚወጡ እቃዎች ስለሆኑ ወደ ኖርማል እቃ ስለለስኩኝ ሽፎኑንም ማስኬድዋለሁ። ጎን በጎን እንስራ፣ እንለወጥ። ኢማራት ውስጥ በጣም ከ100,000 ህዝብ በላይ ያለ ለሁላችንም ይበቃል። ኖ ምን ሲደ ከላም ጨርሻለሁ። ኢትዮጵያዊት ነኝ። አለቀ። እሺ ስሙማ የሆነ ቆይማ ልብስ ቀይሬ ልምጣ። የሆነ አዲስ ቱታ አምጥቻለሁ እኮ። ደግሞ እኔ ጋር ብቻ ነው የምታገኙት፣ ሌላ ቦታ የለም። ገብርኤልን የለም፣ ሌላ ቦታ ድንግልን የለም። እኔ ጋር ብቻ ነው የምታገኙት። የዛሬው ደግሞ ለየት የሚለው እንትና በቃ ለብሽ ልምጣ።
ወዲያ ነው ምገቢ ቆይ ሳልሄድብሽ ኧረ እኔ ንግግሬ ከመዳም ቤት ካሉ ልጆች ነው እርስ በራሳችን ፈታ ነው ምንለው ምናምን ፏፏ እንላለን ምናምን ከዛን ሲሄድባችሁ በእናንተ ላይ ነው የሚሄደው ካምባል እናንተው ትሻሉኛላችሁ እናንተ ጋር ይሻል ቁም ነገር አለው ስሙ ለብሼ ላሳያችሁ እኮ ነው ድንግልን አዲስ ቱታ አምጥቼ በራሴ እኮ እንትን ብዬ ራሴ ማተም ጀመርኩት ማስረከብም ጀምሬያለሁ ማስረከብ ወደ ማስረከብ ደረጃ ደርሻለሁ ፈጣሪ ይመስገን ነገ ዛሬ ዋዜማ እኮ ናት ነገ እኮ መቤቴ ናት እሺ ውዴዋ አሁን ለብሼ ልመጣ ነው ውዴ የቱታ የትም ብትሄዱ አታገኙትም የለም ለየት ብዬ መታየት ፈልጋለሁ ስላችሁ ለየት ያለ ነገር ምናምን ለብሼ ልመጣ ነው አሁን ማን ነው እናንተን የሚያወራ እኔ ላወራቸው ነው እነሱም ጠፉ እኛ አግናለን ለብሼ ልመጣ 6000 ሰው ምን ያደርጋል እነሱም ጠፉ እኛ አግናለን ተመስገናለን ዛሬን ስላየን ይሉኝ ነበረ ለፋ በከንቱ አሳየዋቸው ነነነነ እንዴት ናችሁ አሳየዋቸው ነነነነ ምንድነው የምትሰሩት 7000 ሰው እንዴት ናችሁ ደህና ናችሁ በሰላም ነው እነሱም ጠፉ እኛ አግናለን ተመስገናለን ዛሬን ስላየን አጫውተን ምንድነው እሱ እቁጭ ምንድነው ቡቹ ሽሩሩሩ ሸረረረ ሳቁ እየሳቃችሁ እሷ እስከምትመጣ ሸረረረ ምንድነው እሱ ቡቹ ምንድነው የኔ ቆንጆች የኔ ማህርት ድውድ እየሳቃችሁ የኔ ሙጭ ያጫው እንደናችሁ ሽሽሹ ያጫው ስማ ሳይዜ አይደለም ይሄ አጫውተናል ሽሽሹ ምንድነው አንተርጉም የተረገም አጫውተናል ስማ እንትን ብሏል ሳይዜ አይደለም ግን ይሄው ሳይዜ ይመጣ እንደናችሁ ከሚዲም ጀምሮ ነው እሺ ያለው አልቀነስኩም ጨምሬያለሁ ቦዲዋን አያቻት ሱሪ ያለው ያው ነው ሱሪ አለብስም አይደል እኔ ሱሪ አለብስም ሱሪ የለበስኩ ለታ ነው ባለ የሚፈታኝ ሱሪውን እንግዲህ ባጄ ነው ላሳያችሁ ብቻ ይቅርታ አድርጉልኝ ምንም ማድረግ አልችልም እውነት የምር አያችሁ ከነ ቦዲዋ ቦዲ አላት ከላይ የቫርዛች ብራንድ ነው እንዴት አባቱ እንደሚያምር ደግሞ ከለር አለው ሁለት አይነት ከለር ነጭና ጥቁር ነው ያለው በጣም ነው የሚያምረው ወደዳችሁት ኢትዮ እነዚህ ብራንድ ናቸው ቦዲ አለው ከላይ ብዙ ሰዎች ሲጠይቁኝ ስለነበረ ነው እንደዚህ ያመጣሁት ማለት ነው እንዴት ቆንጆ እንደሆነ ይት ግን ትንሽ ሳይዟ ጠፋፍ ብላኛለች እንዴት እንደሚያምር ቫርዛች ብራንድ ነው ያው ይሄንን ብራንድ የምታውቁታላችሁ በጣም ቆንጆ እንትን ነው ልብሶቹ ኳሊቲያቸው ምናምን ያው ለእናንተ አልናገርም እኔ ጽድት ያሉ ቱታዎች ናቸው ሌላ ደግሞ በጥቁር ነው ያለው በጥቁርም ላሳያችሁ ይት እኔ ነጭ ስለምወድ ነው ነጭ እንትን ያልኩት ይት ቦዲ አላት እና ደግሞ ጃኬት አላት እንዴት እንደሚያምር ጽድት ያለ ቱታ ነው ከነ ቦዲው ምናምን ነው ያው የኔን ቱታ የወሰዳችሁ ልጆች ታቁታላችሁ ያው በጣም ብዙ ሰዎች ገዝታችሁኛል በጣም ብዙ አሁን ላይ በአዲዳስን በፑማን በሁሉም ብራንዶች አምጥቼ ያው ካም በፊት አልቋል ያው ተመልሶ እስከሚመጡ ብዙ ይቆያሉ ከሌላ ሀገር ስለሆነ የሚገቡት ማለት ነው እዚህ ሀገር አይደሉም ሶ ኳሊቲ ያለው እቃ መጣለው ዋጋውን ታውቃላችሁ እነዚህ ደግሞ ሱቅ ላይ የሚሸጡት ሞል ላይ ምናምን የሚሸጡት እስከ 400 እስከ 700 ድርሃም ነው አንዱ ፍሬ ምክንያቱም ብራንድ እንትኖች ስለሆኑ ሶ ስንት ነው ከነ ቦዲው ምናምን 150 ነው ይሄ ሶስቱ አንድ ላይ ማለት ነው 3 ፒስ ነው 150 ድርሃም ነው ይሄ
እጅጌ ጉርዶች ደግሞ 100 ድርሃም ናቸው። እጅጌ ጉርድ ደግሞ ኤልቪ አለ፣ ጉቺ አለ፣ ፕራዳ አለ፣ ሌላም ነበር ሃርመንስ ነው ማነው የሚባለው እሱም አለ። ኦኬ በጣም ነው የሚያምረው፣ ቆንጆ ነው። 4-3 ከምትገዙ ይሄ አንድ በቂ ነው። ሁሌ በየአመቱ የዛሬ 5 አመት መልሰሽ ብትለብሺው አዲስ ነው። ማያልፍበት ምንም የማይል እቃ ነው። ኦኬ ሳውዲ ያለከም ወደዋ ዱባይ ብቻ ዱባይ ዩናይትድ አረብ ኤሚሬት ውስጥ ያላችሁ ብቻ ነው። ዱባይ፣ ሻርጃ፣ አጁማን፣ ራስ አልኬማ፣ ፉጄራ፣ ኮርፈቃን፣ አቡዳቢ፣ አላይን ዩናይትድ አረብ ኤሚሬት ውስጥ ነው። ደሞ ሳይዝ ያለው ከሚዲየም ጀምሮ ነው። ሚዲየም፣ ላርጅ፣ ኤክስ ላርጅ፣ 2 ኤክስ ላርጅ እና እስከ 3 ኤክስ ላርጅ አለ። በነጭ አለ፣ በጥቁር አለ። ሰው የምትፈልጉትን ከለር 2 አይነት ከለር ብቻ ነው ያለው። ኢትዮ አልክም። ኢትዮ ውድ ነው። ይሄ ኢትዮ እስከ 15 እስከ 17 ሺህ ነው ይሄ የሚሸጠው ኢትዮጵያ ማለት ነው። ምክንያቱም ከሌላ ሀገር መጥቶ ዱባይ ገብቶ ከዱባይ ስንት ሰው አትርፎ ነው ኢትዮጵያ የሚደርሰው ማለት ነው። ኢትዮጵያ ግን በማስረከብ ደረጃ ያስረከብኩ ነው። ከዛ ውጪ ማፊ እና ደግሞ እነዚህ በኮፍያ ይላቸውም እነዚህ በእንትን በእጅጌ ጉርዶች ደግሞ አሳያቸዋለሁ። ኤልቪ እና አዶኒ ና ወንድም አለ። ይሄ እጅጌ ሙሉ ነው። ሱሪ ያለው ከነሱ ላይ 150 ድርሃም ነው። ያው በፊት እጅጌ ሙሉዎቹ 150 ናቸው። ቦዲ ያለው ምናምን ቦዲ ስላለው አልጨመርኩም። አያችሁ በጣም ቆንጆ ቱታ ናቸው። የዛሬ 5 አመት ደግማችሁ ስትለብሱ ፋሽን ነው። ምክንያቱም ብራንድ ስም ስለሆነ ወይዬ ውዴዋ በሌላ ከለር እነዚህ የሉም። በነጭና በጥቁር ነው ያላቸው። የሚያምሩትም እንደዛ ነው። ከፈለጋችሁ በጥቁር ከፈለጋችሁ ደግሞ በእንትን ነው ያለው። ይሄ በጥቁርና በነጭ ይላክል። አልችልም። ይሄ ኢትዮጵያ ራሱ ይዛችሁ ለመሄድ ከ3 እሱ ራሱ እዚህ ሀገር የቆየ ሰው 3-4 ይዞ መሄድ ይችላል። ከዛ ውጭ አይቻልም። 2 አድርጋችሁ በሁለቱ ሻንጣ ካላደረጋችሁ በስተቀር ብራንድ ስም ስለሆነ እንትን ትላላችሁ። ስለዚህ ብዛት ይዞ መሄድ ራሱ አይቻልም። ወደዛ እንዳውም በጣም የሚመላለሰው 1 ወይ 2 ነው ይዞ የሚያልፈው። አይቻልም። ያለሽ 150 ነው። ማርያም ቤት እንደወደድኩት እስማ የሆነ ደህና ዕቃ ስታመጡ እግዚአብሔርን ደስ እያላችሁ ነው የምትሸጡት። ስትሸጡ ራሱ ያለው ሰላም ጄቱስ አለች። ስራ ልሰራ ነው ወዴዋ ወደ ስራዬ ነው የምሄደው። ጉርዶችን አቀረተው ግን እጀ ጉርድ ስጠኛ አድርገው ግን ይሄማ ሳይዝ የለውም። ምን ያደርግልኛል? 2 ኤክስ ላርጅ አይደል ያለው። በእጅጌ ጉርዱ ደግሞ 2 ኤክስ ላርጅ ብቻ ነው ያለው። አልቋል። ሲጀመር ይሄ እኮ የለም አልቋል። እሺ ጉቺ ይሄ አለ። ጉቺ 3 አይነት ከለር አለው። እጅጌ ጉርድ ነው ይሄ 100 ድርሃም ነው። ሁለተኛ ነገር ደግሞ ይሄ በርገንዲ ከለር ነው። ይሄ በርገንዲ ከለር ነው። ይሄ ደግሞ ፓሪስ ቱታ ነው። 3 አይነት ከለር አለው። ይሄ 150 ነው። ጥቂት ፍሬ ነው ያለው አሁን እዚህ። ይሄ ደግሞ ኤልቪ ነው። ኤልቪ በከለር ነው። ይሄ 3 አይነት ከለር አለው። እጅጌ ጉርድ ነው። እጅጌ ጉርድ እንደዚህዎቹ 100 ናቸው። ጉቺ በጥቁር ከለር ነው። እነዚህ ግን ሳይዝ ብዙም ሳይዝ የላቸውም። እነዚህ ከላርጅ ጀምሮ ነው ወደ ጠባብ ናቸው። ላርጅ፣ ኤክስ ላርጅ፣ 2 ኤክስ ላርጅ፣ 3 ኤክስ ላርጅ ነው ያላቸው። ይሄም አለ። የለበስኩት 150 ነው። በጣም ቆንጆ ቱታ ነው። ካሁን በፊትም ገዝታችሁ በጣም አንድ ሰው በቱታዬን ከነ ያቀረበብኝ ሰው የለም። ደና ዕቃ እመጣለሁ፣ ደና ብር ጠይቃችኋለሁ። ኖርማል በ102 ምናምንም ከፈለጋችሁ አለ፣ እሱም አለ። እንደፈለጋችሁ ነው። ያ ይሄ ደግሞ ኤልቪ ነው። ይሄ ፕራዳ ነው። ይሄ ደግሞ እጅጌ ሙሉ ፓሪስ ነው።
ዩቲ አንቺ ሜሎኒ ያደርጋሉ። ቆንጆ እንትኖች ናቸው፣ ቱታዎች ናቸው። ቁጭ በይ። ዋ ይሄም በነጭ ነው። እንዲሁ ራሱ አያስታውቅም፣ ኳሊቲነቱ አያስታውቅም በካሜራ። ዩቲ ኳሊቲነቱ አያስታውቅም። ማርያምን በአካል ብታዩት በቃ በስመ አብ። ይሄ ጃኬቱ ነው እና ደግሞ ፕራዳ በጥቁር ይሄ እንደዚህ ነው። 3% ቀሚሶችም አሉ። የአሜንጎ ዴሊቨሪ ዕጣ ኩፖንም አለ። ፑማ ቱታ። ይሄ ደግሞ ፑማ ነው፣ ጥቁር ነው፣ ሳይዝ አለው። ሳይዝ ከምን ጀምሮ ነው ያለው? ከላርጅ ጀምሮ አለ። እሺ ከላርጅ ጀምሮ ፑማ ለወንድ ይሆናል። ይሄኛው ግን አይሆንም። ይሄ ከሚዲየም ጀምሮ ግን ሞደ ጠባብ ነው። ሞዱ ጠበብ ይላል። እሺ ሚዲየም ለብሱ ከሆነ ላርጅ አርጉ። ላርጅ የምትለብሱ ከሆነ ኤክስ ላርጅ አርጉ። ኤክስ ላርጅ ከሆነ 2ኤክስ ላርጅ፣ 2ኤክስ ላርጅ ከሆነ ደግሞ 3ኤክስ ላርጅ አርጉ። በጣም ቆንጆ ቱታ ነው። እሺ የት ነው ኤክስ 3ኤክስ ላርጅ ማለት 2ኤክስ ላርጅ አለ፣ 1ኤክስ ላርጅ አለ። ማሚ ሉጣ ወዴ ነው የምትወጪው? ዋ ስንት ነው? እጅጌ ሙሉ 150 ነው። እጅጌ ጉርዶች ደግሞ 100 ናቸው። ብራንድ ቱታዎች ናቸው። ይሄ ትንሽ ተመብላልኛለች አይደል? ይሄ ከነ ቦዲው ነው። ቦዲ አለው እንደዚህ ያለው ጃኬት። ከዛም በኋላ ደግሞ ሱሪ ያለው 3 ፒስ ነው። ይሄ 3 ፒስ ነው። እሺ ይሄ ሱሪ አለው። ሱሪው ይሄውና ከስሩ ሰፋ ያለ ነው። ቦዲ አለው፣ ከላይ ጃኬት አለው። ቆንጆ ቱታ ነው። ሰይጣንን አርቀው መንፈስ ቅዱስን ያቀርብልን። መድኃኒዓለም ተናግሮ አናጋሪን ያዝልን። ጨዋ ወልዶ ጨዋ ያሳደጋችሁ ስነ ስርዓት ያላችሁ ልጆች ብቻ ገብታችሁ እንድትገዙኝ ፈልጋለሁ። ጋጠ ወጦች ከናንተ ማተርፈው እቃ ይቅርብኝ። ስለዚህ ጨዋ ወልዶ ጨዋ ያሳደጋችሁ ስነ ስርዓት ያላችሁ ብቻ ገብታችሁ ማዘዝ ትችላላችሁ። መድኃኒዓለም ከምቀኛና ከሸረኛ ይጠብቀን። አሜን። አመሰግናለሁ። ጨዋ ወልዶ ጨዋ ያሳደጋችሁ ብቻ ዩናይትድ አረብ ኤሚሬት ውስጥ ያላችሁ ዱባይ፣ ሻርጃ፣ አጁማን፣ ራስ አልኬማ፣ ፉጄራ፣ ኮርፈቃን፣ አቡዳቢ፣ አላይን ሁሌ ጸልዬ ነው ስራ የምጀምረው አሁን ላይ ማለት ነው። ታቁኛላችሁ። ሳንጸልይ ወደ ስራ ግብት ነው። ስለዚህ የምትፈልጉ ለቁጥር ጻፉልኝ፣ ገብታችሁ ማዘዝ ትችላላችሁ። ሌሎቻችሁ